عند نجر الله استوسته السلام الله عليكم ورحمة الله وبركاته. وقال الله تبارك وتعالى في القرآن الكريم وإن تعدوا نعمة الله لا تحصوها إلى الله سبحانه وتعالى. وإن تعدوا بالتكوترت نعمة الله يا الله سبحانه وتعالى نعمة لا تحصوها أتدرسوا بتميلنا حقيقة والله الله سبحانه وتعالى يميتايونم يمايتايونم يميداسسونم يمايداسسونم بزو قطران የማንደርስበት ኒዕማን ወፍቆናል። ከኒዕማዎች ሁሉ ከስጦታዎች ሁሉ በላይ ትልቁ ስጦታ ደግሞ አፍያ ነው፣ አለም ጤንነት። ብዙዎቻችን ግን አናስተውለው። በዚህ 3 ቀን የተረዳሁትን ነገር ልንገራችሁ። ጓደኛዬን አሞብኝ ሆስፒታል ሄደን ነበር። እዛ ሆስፒታል ውስጥ የምታገኟቸው ሰዎች መድኃኒት ግዙ ሲባሉ ለደም ምርመራ፣ ለዚህ ምርመራ፣ ለዛ ምርመራ ይሄን ያህል ብር ከፈሉ ሲባሉ ወላሂ ብሩ በዛብን ብሎ እንኳን ሲከራከሩ አታያቸው። ቀንስልን ብሎ እንኳን ሲነጋገሩ አታያቸው። ምክንያቱም አላማቸው ያላቸውን ብር ከፍሎ ጤንነታቸው እንዲመለስላቸው ብቻ ነው አላማቸው። ናም ወላሂ በዛ ሰዓት የዱንያቸው ጉዳይ የብራቸው ጉዳይ ሲያሳስባቸው አታያቸው። ተኸየል እኛ ምናልባት 40 ዓመት 30 ዓመት ሙሉ አላህን ስናመጽ ቆይተን የሆነች የደቂቃ ሸዲድ የሆነች በሽታ የያዘችን ቀን አላህ ሆይ ያለኝን ሁላ ውሰድና እባክህን ጤንነታችንን መልስልን የምንል ብዙ ሰዎች አለን። ናም ወላሂ በጤንነት ስንኖር ግን የምንታመም አላህ የሚይዘን የማይመስልን ብዙ ሰዎች አለን። አላህ በሰጠን ኒዕማ አላህን የምናምጽ ዛሬ ለብዙ እህቶቻችንን በተበሩጅነት ውጭ ላይ ስታገኟቸው ተገላልጦ ስታገኟቸው ይሄንን ፋሽን ለብሶ ግማሽ አካሏ ውጭ ሆኖ ግማሽ አካሏ ጣል አድርጋ የሆነች ሻርፕ ከላይ ለአላህ ከታች ለአብደላ ሆና ስትሄድ ወላሂ ይሄንን ሰውነቷን በሽታ የማይዛት አላህ የሆነች ወባልኮ እሷን እንደማይዛት ነው የምታስበው። ላኪን ሐቂቃ ነው የምላችሁ አላህ ይዘናል። አላህ ከእናት በላይ አዛኝ ነው። አዝኖ 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 አስጠንቅቆ አስጠንቅቆ ከዚያ በኋላ ግን የያዘን ቀን ግን ወላሂ ብርቱ የሆነ መያዝን ነው የሚይዘን። የዛኔ ግን መውጫ መግቢያው ይጠፋናል። እህቶቼ ወላሂ ከነገራቶች ሁላ በላይ በዚህ ዱንያ ላይ ከተሰጠን ስጦታ ሁሉ በላይ ትልቁ ስጦታ አፍያ ነው። አፍያ ማለት በጤነኛ ሰው አናት ላይ ያለች ታጅ ናት ይላሉ። ላኪን ያቺን ታጅ በሽተኞች እንጂ አያዩትም። ይህንን ስጦታ ምናልባት እኛ እንመለከተው፣ ግን በሽተኞች ብቻ ናቸው የሚመለከቱት። ፈሊዛሊክ ዛሬ ጉልበታችን ሳይዘል ትንሽዬ ወባ ይዞን ከአልጋ ሳንወድቅ አላህን በመልካም እንገዛው፣ መገናኛችንንም መልካም እናድርገው ከአላህ ጋር። ለዚህች ደካማ ሰውነታችን ደካማ ሰውነታችን አይደለም የቀብርን ጨለማ አይደለም የአላህን ቅጣት አይደለም ያችን ጀሃነምን ቀርቶ ትንሽ የያዛትን ወባ እንኳን እንደማትችል ብዙዎቻችን እናውቃለን። አቅማችን እናውቃለን ምን ያህል ደካማ እንደሆን። ፈሊዛሊክ ዛሬ ነገ ሳንል ወደ አላህ እንመለስ። ዛሬ ጤንነት እያለን ወደ አላህ እንመለስ። ዛሬ ጉልበት እያለን ወደ አላህ እንመለስ። ዛሬ እድል እያለን ወደ አላህ እንመለስ። አላህን በተውበት እንቅረበው። አላህ ይቅር ባይ ነው፣ ከእናት በላይ ማዛኝ ነው። እስካሁን እስከዚች ደቂቃ ያለ ነው መኖር ስለሚገባን ሳይሆን አላህ እድል ስለሰጠን ነው። ፈሊዛሊክ አልሐምዱሊላህ በሉ። አፍያ ያላችሁ አላህ ሱብሓነሁ ወተዓላ አፍያችሁን ሳይቀበላችሁ አላህን እንድትማጸኑ አፍያንም አፍያችሁንም መልሰው እንዳይወስድባችሁ ዱዓ አድርጉ። አፍያ በአፍያ እየተፈተናችሁ ያላችሁ እህት ወንድሞቼ ደግሞ አላህ ሱብሓነሁ ወተዓላ አፍያን እንዲመልስላችሁ ዱዓችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።